አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላማችሁ ይበልልኝ። ዛሬ በአዲስ ነገር ቁጭ ብያለሁ። የሙሽሪት እና ቀለበት ምናምን ሰርጋችን ያው ክፍል 3 ዛሬ ጅሟ የቀለበት የወርቃችን ምርጫችን ለመምረጥ እዛ ጋር ወተን ያው ወርቅ ጣራ እንትን እንዳለ ግን ከባለፈ ነገር አሁን ትንሽ ነገር ምን ልበላችሁ ትንሽ ነገር እንትን ብለዋል። እዛ ጋር ሂደን እኛ መርጠን መቼም እጃችን ፈቶ ምናምን አይገባም። እኔም ከእህቴ ጋር ያው ዳብል አድርጌ እኔስ ለምን ይቀርብኛል ብዬ ወርቃችን መርጠን እኔ የምላችሁ ነገር ከዛን ስትመጡ እናንተ በስደት ያላችሁ የመዳን ቅመሞች በወርቅ እንጂ ሌላ ጨርቅ ምናምን እንዳትሉ። የኔ የጠቀመኝ ነገር ልንገራችሁ ውዶቼ። ያው በዛ ምክንያት አድርጌ በሰርግም ያው ሁሉም አንዳንድ ወርቅ ስንገዛ ምናምን ገብተን የሰርጋችን በዛ እህቶቼ ለምን እንትን አላቸውም ብዬ ነው ወርቅ ቤት ገብቼ ኢትዮጵያ እንደዛ እላችኋለሁ። ያላችሁ ነገርም እናንተ ወደ ኋላ የምታደርጉ ወርቅ እንጂ የኋላ ምንም ሆነ ምንም የምታስቀምጪ ምንም ቢል የሚጨምር ነገር ነው እንጂ የሚቀንስ ነገር ስለሌለ በወርቃችሁ እንትን በሉ። ዛሬ ጅሟ በወርቅ ሸታ ሸፋፋፋፋ እያልን እናንተም እስኪ እዛ ጋር ዞር እያላችሁ አልሐምዱሊላህ ረብል ዓለሚን በጣም ደስ የሚላችሁ ነገር ነው እህቶች። ስትገቡ በሌላ ነገር እንትን ሳትል ሀገራችን ግን ያው ሆነ ቀረን። ከዛም እንትን ብትሉ የዚህ ያው እኔ በጣም የገረመኝ ነገር ገብቼ ነካ የዱባዩ የምኑ የውጭ ነው እንትን ምንም እዛ እንደዚህ የምታደርጊ ነገር የለም። የሀገር ያው እዚህ እንትን ብለሽ ለማድረግ እንጂ ማንም ሰው እንትን የሚለው ቀለበት በዚህ እንጂ የውጭ እንደዛ የሚባል ነገር የለም አላሉኝም። እኔማ በቃ ያው ብርን ጨምራችሁ የውጭ ምናምን እዚህማ የውጭ ምናምን የሚባል ነገር የለም። አኪድ በዛ እንትን ብለሽ በዛ አሰርተሽ በዛ ብታደርጊ ነበር እንጂ እዚህ ከሆነ እንደዛ ነው አሉን። እዚህ ጋር ምረጡ፣ ምርጫችሁ የትኛው ይሆናል? የዚህ የጂም እንትን አለ ጉድ ፈርጥ ብላ ያለው ብዙም እንትን አይልም። በበፊት ግን በ50 በ60 በ70 ነው የሚገዙ ነበር። አሁን ከ70 ከ90 ከ100 ታች በታች የምታደርጉ ነገር የለም። ቀለበት አሁን ከዛ የመጣሁ ጊዜ ማለት በ50 በ40 መርጣችሁ ነው ምርጥ ቀለበት እንትን የምትሉ የነበረ። ከዛም ስመጣ አንድ እህታችን እንደዚህ ገዝታ በ30 ገዝታ ነበር ዱባይ እያለሁ ማለት ነው። አሁን እጥፍ ነው ከመጣ ወደዚህ ማለት ነው። አሁን 4 3 እንትን ሲል በቃ ያ በ40 የነበረ አሁን 80 ወጥተዋል። በ90 ነው የምታገኙ። አልሐምዱሊላህ ሆነን ቀረም እንደዚህ የምታወጡ ያው የሚጠፋ ነገር ምናምን የለም። እናትና ሀገራችሁ ያብቃችሁ፣ የሰው ሀገር በቃችሁ በሉና በዚህ ደስታችሁ ስትደርሱ በትዳራችሁ እንትን ስትሉ ያው አንድ ሴት ደስ ይላል። በአሁኑም ጊዜ ግን እንደ በፊት ጠበቅ አድርጋችሁ ሀገራችን እንደዚህ አይታችሁ ገብታችሁ ምን ስትሉ በጣም ደስ ይላል። አልሐምዱሊላህ ረብል ዓለሚን። በዛም ቦታ ያው ገባ ብዬ ነው ገዝቼ ስወጣ የእህቶቼ ቦታ ወጥቷል። አጋጣሚው ነው እንጂ እንደ በፊት አይደለም እህቶቼ። እንደ በፊት ያው አንዳንዶቻችሁ እንደዚህ ስላችሁ ምን እንትን አለን ምን ልብስ ምን ይጥለፍ የምትሳደቡ ብዙ አላችሁ። ልብስ ሳይገዛ ቤት ችሎ የራሱ የሚያስቀምጥ ለምን ጥርግ አይልም? ለምን በእንደዚህ ነገር ቀለበት ሳይገዛ እያንዳንድሽ እንደ በፊት እንዳይመስልሽ። አጋጣሚ እናንተስ አንቺሽ ለምን ገዛልሽ ምናምን ልትሉ ትችላላችሁ። እሱ በሆነ አማካኝነት አንዴ እንትን አለ አይደለም። ነገር ግን አንቺ ትዳርሽ ቤትሽ አይተሽ የልጁ ሁኔታ አይተሽ ነው እንጂ ጥሩ ሴት ከሆነች የልጁ ያንተ ንብረት ያንተ ሀብት ነገ የኔስ አይደለም ወይ?
ብለሽ አብሽር ባለ ነገር ማለት አለ ግዴታ። ያ ልብስማ ሳታሞላልኝ የቤቱን ዕቃ ሳትሞላ ወርቄ ምናምን ካልሽው ትዳርሽ ለምን ነገ ማሰብ አለብሽ። የራሴስ ምን ያስፈልገኛል ምናምን ብለሽ እንደዛ ማድረግ አለብሽ። በአሁን ጊዜ የሌለ ነገር ነው። ያው አዲሶች እርግጥ ከእንደዛ ከስደት ምናምን መጣችሁ እንዲህ ሳያደርግ እንዲህ ያልሆነ ምናምን ልትኖሩ ትችላላችሁ። እንደዛ ማለት የለባችሁ ውዶች። ምንም ሆነ ምንም አላህ ያለው ነው የሚሆነው። ተረጋግታችሁ አብሽር ብላችሁ ነገ የሚሆን ነገር ነው። ሂዳ አንቺ ከገባሽ በኋላ አላህ ሊያመቻችለት ይችላል። እኛ ወንድሞቻችን ብንሆንስ አሁን ያው አንድ ወንድምሽ ያፈቀርሽ የወደሽው ልጅ ሆኖ እንደዛ በቃ ብዙ የምትሳደቡ ቤት ከሌለው መኪና ከሌለው ወርቄ ካልገዛ ልብሴ ካልገዛ ጥርግ አይልም በአባቴ ቤት አልቀመጥም እንዲህ ማለት አንቺ ወንድሞችሽ አሁን በዚህኛ ስንቶቹ ስንት 100,000 ምናምን አለ ብር ያለው ሰው ያው ሀገራችን የሌለ ነገር የለም። አልሐምዱሊላህ ረብል ዓለሚን ቢሆንም ይሄ ነገር አስጨንቀሽ ምንም ሳይሆን ተረጋግተሽ ባለሽ ነገር ቀስ ብለሽ ልትገዢ ከቻለ ደስ የሚል ነገር ነው። ሴት ልጅ አሁን እኔ ታጨናንቁ ምናምን ነው እንጂ ሴት ልጅ ዋና እንትና ክብሯ ማለትም ስትገባ በቀለበቷ በልብሳ ያው ቤቱ መኪናውማ የሚደረስበት ነው። ይሄ ካልቻለስ ያ ትዳሯ በትና ምናምን እንደዚህ ነገር ያው ያፈቀረችው የያዙ ትታ መውጣት አለባት የለባትም። ብዙ እህቶቻችን አሁን ያልኳችሁ እኔም ሆነ እህቴም ሆነ አላህ አመቻችቶ ያው የጊዜውን በቃ ተገኝቶ ሰናጨናነቅም እንደዚህ ሆኖ ነው እንጂ ሌላ እህቶቻችን ስንቶቻችሁ መሰላችሁ ወላ ልብስ ወላ ቀለበት እንደዛ አይባል ሊከታስሮ በቃ የባሏ ቤት ትገባለች። ከዛ በኋላ ተፈጫጭቶ ካለ ይገዛል። አልሐምዱሊላህ ረብል ዓለሚን ዛሬ በጅማችን በደስታ አደረሰን። አልሐምዱሊላህ በትንሹ ሂዳችን አደረሰን። እናንተም የእናንተን ደስታ ያው ከልብ አመሰግናለሁ። ሁሌ ከጎኔ የሆናችሁ አብሽሪ የምትሉኝ ብያችኋለሁ። በዚህ ሰሞን ያው እህቴም ሰርግ ስለሆነ ስገባ ሲወጣ ከጎኔ የሆናችሁ ብዙዋችሁ እንትን የምትሉም አላችሁ። ብመጣም ባልመጣም እዚህ ጋር ያው መርካቶ እዛ ሂደን እንደዛ መርጠን አልሐምዱሊላህ ያው በፊት ያው ያልኳችሁ ሰዎች በ30,000 በ40,000 የነበረ አሁን በእንደዛ ነገር ሆነዋል። አልሐምዱሊላህ ግማሽ ነው እጥፍ አድርጎ ነው የተጨመረ። አያችሁ አሁን እዛ ጊዜ የገዛ ሰው ምናምን በጣም ነው እንደዛ እንትን የሚለው። አሁንም ቢሆን በዛም ብትሆን ምንም ይሁን ወርቅ ምንም እንትን ወርቅና መሬት የሆነ ቤት እንትን እያላችሁ አሁን ብያችኋለሁ። እዛ ጊዜ በትንሽ ነገር የተገዛ ቤት አሁን ይሄ ታክል እንትን አለም ወጣ መሰላችሁ። ሁሉም ነገር እንደዛ ነው። አሁንም ያው ወርቅ እንትን የምትሉ አሪፍ ነው ስትመጡ በዛ እንትን ብላችሁ። እዚህ ግን የምትገዙ ያልኳችሁ ቀለበት በዚህ የምትገዛ ያው አገር ውስጥ ሆኖ ነው የውጪ ምናምን ያው እኛ መተን ያመጣን ነው። ውድ ነው እሱም እያንዳንዱ እንትን አልጋችሁ ነው የምትሸጡት። ባላችሁ ነገር ተጠቀሙበት። ብራችሁን በሰው ካለ የሰራችሁበትን በትንሽ ነገር በወርቅ ማድረግ አለባችሁ። አላህ ይጠብቃችሁ። ሁሌ ደስታችሁ እንጂ ክፉአችሁ አያሰማን። ኢንሻአላህ እኛም ቻናል ያድጋል። ባለን ነገር ጀማሪዎችን መርዳት አለብን። መኩራት ኩራት የማንም አይጠቅምም። ቅናት የማንም አይጠቅምም። እዛ ሆነ ባለን ነገር ያው የኛ የሚያስደስተን የኛ የምንወድ ያንቺ እህታችን መውደድ የእሷ የሚፈልጋት ነገር እኛ የወደድን የራሳችን ስትመጡ የሚያስደስተን ያቺ እህታችን ሄደን ሼር አድርገን ላይክ አድርገን እንደዛ አብሽሪ ማለት አለብን እንጂ ለምንድን ነው የኔስ ምንም የሚወሰድብን ነገር የለም። እንደዛ አድርገን እንትን ማለት አለብን። ሀገራችንን ሰላም ያድርግልን፣ ሰላም አንድነት ይመልስልን ብላችሁ ዱአ አድርጉ። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ያው ሰርጉም ያው ዛሬ በቀለበቱ ባለፈው ክፍል 2 የገኔ ምናምን አሳያችኋለሁ ብዬ አሳያችሁ እስከ መጨረሻም ካያችሁ ብዙ ድራማ በውስጥ አለ። አሁን ከትላንትና ወዲያ ተለቀቀ። ዛሬም አሁን ወርቃችን ያው ገብተን እዛ ጋር ለማሳየት እንትን ብሎኝ ያው ታውቃላችሁ ቪዲዮ እጃችን ምናምን ያላደረግንም። አልሐምዱሊላህ ረብል ዓለሚን ያው ዋና ሰርጉም ይቀጥላል። ክፍል 4 ክፍል 3 ምን ይሆን ብላችሁ ጠብቁ። ያለ ነገር አሳውቃችኋለሁ ኢንሻአላህ። በዋናም ሰርጉም ተደርሰንም እናንተ የምትደሰቱ እኔም ያው ጊዜውም ስራውም እንደዛ ስላጭ ትንሽ ክፍት ካገኘው እያንዳንዱ አሳያችኋለሁ። ለሀይር ነው። አላህ በዚህ ያደረሰን አልሐምዱሊላህ ረብል ዓለሚን።
እኔም የጠፋሁበት ምክንያት በእንደዛ ነገር ነው። ለምን ሁሌ ነው እናንተ ያው እንደዛ እንትን አንድ ቀን እንትን ስል በጣም ታስባላችሁ። በኮመንትም ሀዲያ የት ሄደሽ ለምን ጠፋሽ ምናምን ብትሉም ከልብ አመሰግናለሁ። በዚህ ያው 3 ቀንም አልሄድኩም። ትላንትና መቼ ነው ከእናንተ ጋር እንደዛ እንትን ብዬ ከዛ በኋላ እስኪ የዛሬ የጅሟም ያው የሰዓት እንደዛ አድርገን እንትን እንዳለን ብለን ያው ቅዳሜም በዚህ 3 ቀን ብቻ ካደረሰኝም ዞር ዞር በላይክ በኮመንት ወደ ኋላ አልልም በቤታችሁ። ሌላውም ኢንሻአላህ ቢዝኒ ረቢ ሁሉም ነገር ለማመቻች እሞክራለሁ። ሰላማችሁ ያብዛልኝ። አብሽሩ እንዳትከፉ። በዚህ ያው ሀገራችን የሆነ ነገር እንደዛ እንትን ሲል በጣም እንትን ይላል። የደስታ የኢባዳ ጅማ ይሆንልን። እረፍት የምታደርጉበት የምትደሰቱበት። ሀዲያ መዳም ልስጥሽ ይሄ አንቺ ነው የምትልሽ ብሽ እጅ ዘርገተሽ የምትቀበይ እህቶቼ እንደዛ ቀን ያደርግልን። የሳምንቱም አላህ በሰላም በሳምንት በትንሽ ኢዳችን አድርሶን ያን ባንወጣም ሴት ቤትም ሆነን እንደዛ በድዋ እንተዋወስ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ከልብ ከልብ አመሰግናለሁ። ኢንሻአላህ በተለያየ ክፍል 5 ክፍል አለ 4 ዋና የሰርጉ ማሳያ ይዤ ከች እላለሁ። ሰላማችሁ ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።